እንኳን ደህና መጣችሁ። ስሜ ቃል እባላለሁ። ኤርሚያስ ይባላል። ኤልሳቤጥ ይባላል። በቃሉ እባላለሁ። ትንሣኤ ይባላል። ሀመር ይባላል። ዮናታን እባላለሁ። ሹፍ ቲቪን ከዚህ ውስጥ አይቶ የሚያውቅ አለ? አይቶ የሚያውቅ እስኪ ሁላችሁም አይታችኋል? ያላየ አለ? ከዚህ በፊት ሹፍ ቲቪ ላይ ሹፍ ኩዊዝ ስናዘጋጅ ይሄ አራተኛችን ነው። አይታችሁ ታውቃላችሁ? ሹፍ ኩዊዝ እንዴት ነበረ? ከባድ ነበር? ቀላል ነበር? ከዙር ወደ ዙር እየፈጠረ ነው። ከባድ ነበር? ከዙር ወደ ዙር የመጀመሪያው ቀለል ያለ ነበር። ከዛ በጣም ሶስተኛው ትንሽ ጠጠር ያለ ነበር። ኦኬ እሺ፣ ሬዲ ናችሁ ሁላችሁም? ሬዲ? እሺ፣ ማርከራችሁን ያዙ። የመጀመሪያ ጥያቄ ቁጥር 1 የቀድሞ የአዲስ አበባ ከንቲባ ማን ይባላል ወይም ትባላለች? የቀድሞ ማለት ከዚህ በፊት የነበረው? ቃላብ፣ ታከለ ኡማ። እሺ ኤርሚያስ፣ ታከለ ኡማ ማን ለማ? ተሳስቻለሁ። እሺ ታከለ ኡማ በእግር ኳስ ጨዋታ አንድ ቡድን ስንት ተጫዋች ይይዛል? ሜዳ ውስጥ ነው? ያ ሜዳ ውስጥ አንድ ቡድን ነው። አንድ ቡድን ሜዳ ውስጥ ስንት ተጫዋች ይይዛል? እሺ ቃላብ 11 12 11. እሺ ከትንሣኤዎቹ ሁላችሁም አግኝታችኋል። የኢትዮጵያ የመጀመሪያ ፊልም ማን ይባላል? የኢትዮጵያ የመጀመሪያ ፊልም ማን ይባላል? ከዮናታን እንጀምር። አስቴር አባቷ ማን ነው? ሂሩት አባቷ ማን ነው? ማን? ረቡኒ የመጀመሪያው ፊልም አባቷ ማን ነው? ዳሽ ስም ጠፍቶብኝ። እሺ አዎ ግን ሂሩት ነው መሰለኝ። እኔ ሜላት ነው። ሜላት አባቷ ማን ነው? አይቀራም። እሺ ነናንሰ ሂሩት አባቷ ማን ነው ያላችሁት ሙሉ ነጥብ አግኝታችኋል። እሺ ትንሣኤ ብቻ ናት ያገኘችው ማለት ነው። ቡናን ለመጀመሪያ ጊዜ ያገኘው ኢትዮጵያዊ እረኛ ማን ይባላል? ቡናን ለመጀመሪያ ጊዜ ያገኘው ኢትዮጵያዊ እረኛ ማን ይባላል? እሺ ቃላብ ማን ነው የሚለው? እያሱ ፍሮም ከፋ። ሲና ሰላዲን ማን ነው የሚለው? ካሊዳስ። እሺ ካሊድ ከፋ ነው የሚለው ካሊድ። እሺ ለሶስታችሁ ሰጣችኋለሁ። ይሄ ስፖርት ነው። ዛሬ ዴቪልስ ወይም ደግሞ ቀያዮቹ ሰይጣኖች በመባል የሚታወቁት የፕሪሚየር ሊግ ክለብ ማን ይባላል? በጣም ቀላል ነው መሰለኝ። እሺ ዮናታን። ማን ዩናይትድ፣ ማንቸስተር ዩናይትድ፣ አርሰናል፣ ማንቸስተር። እሺ አርሰናል፣ ማንቸስተር ዩናይትድ፣ ዩናይትድ። የማንቸስተር ደጋፊ በዚህ አጋጣሚ ሌላ አለ? የማንቸስተር ደጋፊ እየታወቀ በቃሉ ደግሞ ማንቸስተር ውስጥ ነሽ። የዓለማችን ረጅሙ ወንዝ ምን ተብሎ ይጠራል? አይሰማም። የዓለማችን ረጅሙ ወንዝ ምን ተብሎ ይጠራል? ወንዝ ሪቨር። እሺ ዮናታን። ናይል ሪቨር፣ አባይ። መልስ የለም። አማዞን፣ ናይል፣ አባይ፣ ናይል ሪቨር።
ሰባተኛ ጥያቄ የዓለማችን ትንሿ ሀገር ማን ትባላለች? እሺ ቃላብ ቫቲካን ሲቲ፣ ኤርሚያስ ስለሆነች አትታይ። ቫቲካን ሲቲ፣ ጅቡቲ፣ ቫቲካን ሲቲ ኤንድ ቫቲካን ሲቲ። በዓለማችን ብዙ ተናጋሪ ሰው ያለው ቋንቋ ምን ይባላል? የትስ ሀገር ይነገራል? በዓለማችን ብዙ ተናጋሪ ሰው ያለው ቋንቋ ምን ይባላል? የትስ ሀገር ይገኛል? ዮናታን ማንዳሪን ቻይና። እሺ ቻይና ሀገር ሃማይ። እሺ ቻይና በቻይንኛ እንግሊሽ ፍሮም ዩኬ ማንዳሪን ቻይና ቻይኒዝ ማንዳሪን ሞስትሊ ኢን ቻይና። ኦኬ ጥያቄዎቹ እንዴት ናቸው? ከባድ ናቸው? ቀላል ናቸው? ከበድ ይበል? በቂ ነው? ሁሉም ያው እየሳትን ሲሆን ከብዱ ይሻላል። የአፍሪካ ዋና መዲና የሆነችው ከተማ ማን ናት? እሺ ዮናታን መልስ የለውም። አዲስ አበባ። እሺ በቃሉ አዲስ አበባ የላትም። አዲስ አበባ። እስካሁን 10 ጥያቄ ተጠይቃችኋል። ማን እየመራ ያለ ይመስላችኋል? ኤልሻዳይ። ዮናታን ማን ይመስላል? ትንሽ ከበድ ላድርገው መሰለኝ። እሺ ወደ ሰከንድ ራውንድ እንሄዳለን። ቴሪ ሄነሪ ሲጫወትበት የነበረው የእንግሊዝ ፕሪሚየር ሊግ ክለብ ማን ነበር? አርሰናል። አታውቂውም? አርሰናል፣ ዩናይትድ፣ አርሰናል ኤንድ አርሰናል። ይሄን አታውቂውም? ትንሳኤስ አታውቁትም? ከነ በ10ኛው ክፍለ ዘመን ኢትዮጵያን ለ40 ዓመት የገዛችው ንግስት ማን ትባላለች? በ10ኛው ክፍለ ዘመን ኢትዮጵያን ለ40 ዓመት የገዛችው ንግስት ማን ትባላለች? ቃላብ፣ ዮዲት፣ ጉዲት፣ ኤርሚያስ። በቃ ዮዲት ነች ማለት እኔ ሳባ ከክርስቶስ ልደት በፊት ናት። እሌኒ፣ ንግስት እሌኒ፣ ንግስት ሳባ ወይም ንግስት እሌኒ፣ ዮዲት። አሁን ደግሞ ትንሽ ቀለል ላድርገው። የአድዋ ጦርነት በኢትዮጵያ ዘመን አቆጣጠር መቼ ተከናወነ? በኢትዮጵያ ዘመን አቆጣጠር ነው ያልኳችሁ። ዮናታን መሹር አትመስልም። 1896፣ 1888፣ 1888፣ 1881፣ 1888 ወይም 1896 ወጆች 1886 ነው የሚታየኝ። 1886፣ 1888 የኦሮሞ ህዝብ ሲተዳደርበት የነበረው አሁንም የሚተዳደርበት ስርዓት ወይም ዲሞክራቲክ ሲስተም ምን ይባላል? እሺ ቃላብ። ገዳ ሲስተም፣ ገዳ ሲስተም፣ አባ ገዳ፣ አባ ገዳ የገዳ አባቶች ማለት ነው አይደለ? እሺ እሰጥሻለሁ። አቶሚክ ቦምብን የፈጠረው ተመራማሪ ማን ይባላል? ያም ሰው
ፋዘር ኦፍ ዘ አቶሚክ ቦምብ ይባላል። ሂንት በቅርቡ ፊልም ተሰርቶለታል። እሺ ዮናታን። አልበርት አይንስታይን። ኖቤል መልስ የለም። ማን ነው የሚለው? አልፍሬድ ኖቤል። አልጻፍሽ። ኦፕንሃይመር። ትክክለኛው መልስ ኦፕንሃይመር ነው። ኦፕራይመር ፊልም አለ አስጭ ሂንት ሰጥቻችሁ ነበረ እኮ ሊሰራለት ነው ማለት ነው። ሊሰራለት ነው ግን አዎ ብትነግረኝም አልመልሰውም። አይ እስኪ ዛሬ ብትነግረኝም ኖሮ አልመልሰውም ነበር። ያው እስቲ አይተዋል ፊልሙን? ኦፕንሃይመር። የካራ ማራ ጦርነት በማንና በማን ተከናወነ? የካራ ማራ ጦርነት በማን እና በማን ተከናወነ? ቃላብ። አፄ ዮሐንስና በማንና ማን? አፄ ዮሐንስና ሀገር ነበር የጠየቁት። አንተ እንትን ነው ኢትዮጵያና ሱዳን። የካራ ማራ ጦርነት ወደዚህ ነው ቀረብ ይላል። ሶማሊያ አፄ ዮሐንስ ጊዜ አይደለም። ሶማሊያ ቢስ ሶማሊያ ነው ኢትዮጵያ ሀገር አይደለም ይላል። አፄ ቴዎድሮስ እና እዚሁ ኢትዮጵያና ሶማሊያ። በኢትዮጵያና በሶማሊያ ኢትዮ ኤርትራ ሶማሊያ ኢትዮ ኤንድ ሶማሊያ ጅቡቲ ነበረ። ካናዳ እንዴት ነው እቺ ነገር? ሪዋይንድ አድርገን ማየት እንጂ። እሺ ይሄ በጣም ቀላል ጥያቄ ነው። በጣም ከባድ ነው ቀላል ማለት ጥያቄ። አንዳንድ ከልክ ከባድ ነው። ጀስት ዳይሬክሽን ብቻ ማወቅ ነው የሚጠበቅባችሁ። ኢትዮጵያን በስተደቡብ የምታዋስናት ሀገር ማን ትባላለች? ኢትዮጵያን በስተደቡብ የምታዋስናት ሀገር ማን ትባላለች? እሺ ቃላብ። ኬንያ። እኔ አቅጣጫ ላይ ጎብዛል። አልጻፍክም? አይ ልመርጥ ነበር እኮ ኬንያ ውስጥ ዳምና አለች ነበር ግን በመላከም ነው ምናምን። ሱዳን። ኬንያ 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 ኬንያ። ለመጨረሻ ጊዜ የዓለም ዋንጫን ያነሳችው ሀገር ማን ትባላለች? የመጨረሻውን ወርልድ ካፕ ያነሳችው ሀገር ከቃላብ እንጀምር። አርጀንቲና። እሺ አርጀንቲና፣ ፍራንስ፣ አርጀንቲና፣ አርጀንቲና ኤንድ አርጀንቲና። the goods country ምንድነው የሚለው ከታች? the goods country እሺ የአድዋ ጦርነት ውጊያው ምን ያህል ቀን ወይም ወር ፈጀ? እሺ ዮናታን። 7 ሰዓት እ 7 ሰዓት 7 ሰዓት ሹር። እሺ አንድ አመት ከ86 እስከ 88 ውጊያው ለሁለት አመት። ያው ፕሮሰሱን ምናምን ውጊያውን ነው ያልኩት። ውጊያውን ነው ያልኩት። አንድ ቀን 3 ሰዓት 6 ሰዓት አንድ ቀን ሰዓት ያልጠቀስነው ቀን ስላለ እሺ ኤመንዝ ሰዓት ያላችሁትንም ይዝላችኋለሁ። አንድ ቀን ነው የፈጀው። ቲክታክ ላይ ብዙ ፎሎወር በመያዝ በአንደኝነት የተቀመጠው ወይም የተቀመጠችው ማን ነው ወይም ማን ናት? ከሀገር ውስጥ ነው ከውጭ? አሁን ከሀገር ውስጥ ኖ ኢን ዘ ወርልድ ቲክቶክ ላይ ቃላብ ካቢብ ላይም ካቢብ ነው የሚለው። ሀቢብ ነው የሚለው። እርግጠኛ ነህ? አውቀዋል? እሺ ማን ነው የሚለው? እሺ በቃሉ እሺ ራሷ ቲክቶክ ነች። እሺ ካሊድ ካቢብ ላይ እሺ ካቢብ ላይ
ታቤላ ሜን ያልሽው እሺ እሰጥሻለሁ። አስቤ 2 ዙር ጨርሰናል። ይሄ የመጨረሻው ዙር ነው። ቴዲ አፍሮ በቅርቡ ከለቀቀው አልበም ጨምሮ እስካሁን በድምሩ ስንት አልበም ለአድማጭ አድርሷል? አልበም ነው ያልኳችሁ። እሺ ቃላብ 6 ኤርሚያስ ሙዚቃ ስለማልሰማ እርግጠኛ ነኝ ዝም ብዬ ከምጽፍ። እሺ 6 አልበም በቃሉ 6 5 4 የዓለማችን ትንሿ ሀገር ማን ትባላለች? እሺ ቃላብ ቫቲካን ሲቲ ኤርሚያስ ስለሆነች አትታይ። ቫቲካን ሲቲ ጅቡቲ ቫቲካን ሲቲ ኤንድ ቫቲካን ሲቲ። ትክክለኛው መልስ ቫቲካን ሲቲ ነው። እሺ አሁን ላይ የኢትዮጵያ ቀዳማዊት እመቤት ማን ይባላሉ? አሁን በዚህ ሰዓት የኢትዮጵያ ቀዳማዊት እመቤት ማን ይባላል? ቀዳማዊት እመቤት ምን እንደሆነ ታውቃላችሁ? ዮናታን ዝናሽ ሙሉ ስም ብጽፉ አሪፍ ነው። ዝናሽ ታያቸው በቃሉ አስተካክሏል። ዝናሽ ታያቸው ዝናሽ። እሺ ገልብጠዋል። ማን ነው የሚለው? ዝናሽ ታያቸው ወይዘሪት ዝናሽ ወይዘሪት ኧረ ይለያያል። ልክ እንዳትይዘው ይህን ነጥብ እንዳትይዝ። ወይዘሮ ነች። ኧረ እያዝ እንዳትይዝ። ሁላችሁም አግኝታችሁታል። ጥግ ላይ ያለው በቫር ይታያል። የቀዳማዊ ኃይለሥላሴ ሚስት ማን ይባላሉ? እቴጌ ነው የሚለው ሲጀምር። ዮናታን እቴጌ ምንትዋብ መነን እቴጌ መነን ምንትዋብ አታውቃቸውም? እቴጌ መነን ነው። ጃመንን ይባላል። ይህም በጣም ቀላል ጥያቄ ነው። ካንጋሮ እንስሳው የሚገኘው የት ሀገር ነው? ቃላብ አውስትራሊያ፣ ዩጋንዳ አፍሪካ ውስጥ ነው። አውስትራሊያ፣ ታንዛኒያ ድጋሚ አፍሪካ ውስጥ እና አውስትራሊያ። ምንም አይነት በረሃ ወይም ዲዘርት ማይገኘበት አህጉር ምን ይባላል? አህጉር ነው ያልኳችሁ። በረሃ የሌለበት አህጉር። አፍሪካ እንዳላችሁ ተስፋ አደርጋለሁ። ዮናታን አንታርክቲካ። እሺ አንታርክቲካ። እሺ አሜሪካ አንታርክቲካ። እሺ አንታርክቲካ። ዩሮፕ። ትክክለኛው መልስ ዩሮፕ ነው። አንታርክቲካ ስቲል ፖላር ዲዘርት አለ። ለፀሐይ ቅርብ የሆነችው ፕላኔት ማን ትባላለች? ቃላብ ሜርኩሪ፣ ጁፒተር፣ ሜርኩሪ፣ ማርስ አለ እዚህ ጋር። ሜርኩሪ ነው። ለመጀመሪያ ጊዜ ጨረቃ ላይ የተራመደው ሰው ማን ይባላል? እሺ ዮናታን። ኒል አርምስትሮንግ። ኒል አርምስትሮንግ። እኔ ከምን ጋር? ክርስቲያኖ ሮናልዶ። ኒል አርምስትሮንግ
ኤርሚያስ ምን አነሳስቶ ነው? አይ እንዳልሄድ አውቃለሁ፣ ግን ጀስት ስለሚመቸኝ ብቻ በምናብም ያው እዛው ነው ሲጀመር የሚገኝ ድረስ ከፍታውን ነው ትንሽ ከበድ አድርጎ መሰለኝ። ቀላል ጥያቄ ነው እስካሁን እየጠየኩ ያለሁት። የመጀመሪያው የአሜሪካን ፕሬዝዳንት ማን ይባላል? ጆርጅ ዋሽንግተን። እዚህ ጋር ሰው እያስተካከለ ነው። ጆርጅ ዋሽንግተን። እሺ ቤንጃሚን። እሺ ሴሽኮ። እሺ ጆርጅ ዋሽንግተን። አሌክሳንደር ዘ ግሬት ነው። ጆርጅ ዋሽንግተን። 3 ጥያቄ የመጨረሻ። ለ3 ጎን ትራያንግል ካለን ለ8 ጎን ምን እንላለን? ወይም 3 ጎን ትራያንግል ተብሎ ከተጠራ 8 ጎን ምን ተብሎ ይጠራል? ቃላብ ኦክታገን። እሺ ጀምሬ ነበር አጥም። እሺ ምን ነበረ ግን ያልከው? ኧረ እኔ ማለልሽ የነበረው ነገር ትሪያንግሉን ደምሬ ደብል ይሆናል። እሺ ኤልሻዳይ ሄክሳገን። እሺ ምንድን ነው የሚለው? ሴት ፒስ የአርሰናል ጎል። ሴት ፒስ የአርሰናል ጎል። ጎል እኮ አይደለም ማለት ሴት ፒስ የአርሰናል ጎል። እሺ እሺ በሱ ነው ያማረው። ዩናይትድ ነው እስካሁን ሴት ፒስ ያው የተለቀሉ አስቸገሩ። እሺ በቃል። እሺ ወያላት ጥያቄው ግን ገብተዋል አይደለ? አልገባኝም። 8 ጎን ያለው ጎል ስትለኝ ጊዜ 3 ጎን ትራያንግል ካለን 8 ጎል ምን እንላለን ነው ያልኩት። እሺ ሄክሳገን ኦክታገን። በቃሉ ምንድነው ከአርሰናል ጋር ያለው ችግር? ደስታኝ ነው አፋፋሪ ጂም ሁሌ ሚዚ። ጂፒኤስ አብሪቪዬሽን ሲተነተን ምን ማለት ነው? ጂፒኤስ የጂፒኤስ ፉል ፎርም ምን ይሆናል? እሺ ዮናታን። ግሎባል ፖዚሽኒንግ ሲስተም። እሺ አልጻፍሽም። እሺ ግሎባል ሎካል ሳተላይት አልጻፍሽም። እኔ በመላ ጂኦግራፊካል ፓስ ሳይድ ነው ይቻላል። G4 ምንድን ያልከው? ጂኦግራፊካል ፖዚሽን ሳተላይት። እሺ የመጨረሻ ጥያቄ ዝግጁ ናችሁ? ቀላል ነው። ኧረ ቀላል ነው። ይሄን ታውቁታላችሁ፣ ተምራችሁታል። ምንም እኮ ተምረናል። ያልተማርነው ምንም የለም። ይሄ የመጨረሻው ዙር ከባድ ነው። የትኛው? የመጨረሻው ዙር እኔ ከ2003 በኋላ ያለ ኢቨንት አላስታውስም። ለዛ ኢቨንቱን በጠይቀን። ለብላርዚያ መድኃኒት ያገኘው ኢትዮጵያዊ ሳይንቲስት ማን ይባላል? ታውቁታላችሁ፣ ተምረናል። ብላርዚያ ዶክተር ነው። ዶክተር ብለን ጨምርበት። ብላርዚያ ከእንዱር ጋር ምናምን ሪሌት የሚያደርገው ከእንዱር ጋር ምናምን ገና አላስታውስም። እንደዛ ዶክተር እንዶድ በለው። ዶክተር እንዶድ ማለት ይቻላል። እንዶድ ይባላል ሰውዬው። እንዲያ አስታውስኩት መሰለኝ። እንደዚህ ከቃላብ እንጀምራለን። ቃላብ ዶክተር አክሊሉ ለማ አገኝቷል እኮ አለ ውስጥ ላይ እኮ አለ መውጣቱ ላይ። እሺ አክሊሉ ለማ ዶክተር አክሊሉ ለማ ከኤርሚያስ ውጭ ሁላችሁም አግኝታችሁታል እንዴ? ዶክተር አክሊሉ ለማ እኮ በእንግሊዝኛ ስለጻፍኩት። እሺ ሁላችሁም አግኝታችሁታል።
ጥያቄ ጨርሰን ይሄኛው የቦነስ ጥያቄ ነው። ምናልባት ውጤታችሁን ሊያቀያይረው ይችላል። ቀላል ጥያቄ ነው እንደተለመደ። የአድዋ ጦርነት ላይ ከነበሩ የጦር ጀነራሎች 5ቱን ጥቀሱ። እያንዳንዳቸው አንዳንድ ነጥብ አላቸው። ከ5 ነው ኖ ከኢትዮጵያ ጀስት የቴዲን ጥቁር ሰው የሚለውን ዘፈን ካወቃችሁት ከዛ ውስጥ ማውጣት ትችላላችሁ። ሶስት 2 1 ሁላችሁም ማርከራችሁን አስቀምጡ። ጥያቄ አልቋል። ጨርሰናል። ከማን እንጀምር? ከዮናታን። አሉላ አባነጋ። እሺ አሉላ አባነጋ፣ ባልቻ ሳፎ፣ ኃይሉ ራስ ኃይሉ ፈረጃ ማን ነው ታውቃለህ? ዘፋኝ። ምን አነሳስቶ ነው ታዲያ? ተገምት ባይቀር ኃይሉ ስላት ራስ ኃይሉ መሰለኝ። ዝለለኝና ሰጥተናል። አሉላ አባነጋ፣ ሳህለ ስላሴ፣ እሺ ባልቻ አባነፍሶ፣ ገብርዬ። አሪፍ እኮ ነው። አረ እስኪ አንዴ አሉላ አባነጋ፣ ሳህለ ስላሴ፣ ባልቻ አባነፍሶና ገብርዬ። 2 አግኝተሻል። እሺ ገብርዬ የቴዎድሮስ ጊዜ የነበረ ሰው ነው። እሺ ትንሳኤ፣ ባልቻ አባነፍሶ፣ አሉላ አባነጋ፣ ሳህለ እና ገብርዬ በጣም ተመሳሳይ ነው እናንተ። እሺ 2 አግኝተሻል። አባነፍሶ ነው የሚለው። ከዛ ራስ መኮንን፣ ራስ ሚካኤል፣ ራስ አሉላ እና ራስ ማን ነው የመጨረሻው? ራስ አሊ። አይ ቲንክ 4 አግኝተሃል። ባልቻ አባነፍሶ፣ ሚኒሊክ ጀነራል ጣይቱ እና ማን ነው የመጨረሻው? ይልማ፣ ራስ ይልማ። እሺ እሺ እኔ ምንም አልጻፍኩም። ያው አባብዬ ጀምሬ ያቁም ታሪክ አላበላሽ። አይ ሁለተኛ አመጣችሁ ነበር ግን ምንም የምታውቀው ጀነራል የለም? አባ ነፍሱ ምናምን እኮ ያው አባ ያልኩት እኮ ነፍሱ ልል ነበረ። ከዛ አባ ነፍሱን ጠርቼ ሊሉት ምታዋቸው። እሺ አሉላ አባ ነጋ ነው የሚለው? አሉላ አባ ነጋ። እሺ ከዛ ራስ ሚካኤል፣ ከዛ ሚኒሊክ፣ አጼ ሚኒሊክ እና ካሳ። መጨረሻ ነው። 2 አግኝተሃል። እንዴት ነበረ? ከባድ ቀላል? መልካም አሪፍ ነበር። ኤርሜስ እንዴት ነበረ? ቀላል ነበር ግን መጨረሻ ነው አቃ። ሃይስት ማን ያገኘ ይመስላችኋል? ማን? ቃላብ ቦነስ 5 ነው የያዘው። ከዛ አመር ቃላብ እንዳሰባችሁት አይደለም። ስንት ነው? ቃላብ 26 በማምጣት አንደኛ ነው። ባይዘዊ በህይወቴ ለመጀመሪያ ጊዜ መጨረሻ ወጥቶ እና ስሜቱን ለማጣጣም ነው እንጂ ጥያቄዎቹ በጣም ቀላል። እሺ እንዴት ነበረ? አሪፍ ነበር ፕሮግራሙ? ከባድ ነበር። ሂስትሪ መማር አለብን። ሂስትሪ ክላስ ይሰጣል። ይሄን ይመስል ነበረ። ስለመጣችሁ በጣም እናመሰግናለን ሁላችሁንም። ስለጋበዛችሁን። በዚህና በሌሎች መሰል የመዝናኛ ፕሮግራሞቻችን መሳተፍ የምትፈልጉ በቴሌግራም ቻነላችን @ሹፍታለንት ወይም ከስር በምናስቀምጠው ሊንክ ስማችሁን፣ ስልክ ቁጥራችሁንና ፎቶአችሁን በማስቀመጥ ተመዝገቡ።